የመጀመሪያው የዓለም ጦርነት ለምንና እንዴት ተጀመረ? ማን ከማን ጋር ተዋጋ? የጦርነቱ ውጤትስ ምን ይመስል ነበር? በጉብኝት ላይ የነበረ የአንድ ንጉሣዊ ቤተሰብ አባል መገደልን ተከትሎ የተወሰደ እርምጃ የመጀመሪያው የዓለም ጦርነት እንዲፈነዳ አድርጓል ስለሚባለው ጉዳይስ ምን ያህል ያውቃሉ? ኃይሌ ግሎባል ሚዲያ ለዛሬ በእነኚህና መሰል ጉዳዮች ላይ ትኩረት ያደርጋል። ጥቂት ደቂቃዎችን ከኛ ጋር ያሳልፉ። የመጀመሪያው የዓለም ጦርነት እንደ አውሮፓውያኑ አቆጣጠር 1914 ተጀምሮ 1918 ነው የተጠናቀቀው። ጦርነቱ በዋናነት የተካሄደው አውሮፓ ውስጥ በአውሮፓውያን መካከልም ነበር። ይሁን እንጂ ከአውሮፓ ውጭ ያሉ ሀገራትን ለምሳሌ እንደ ጃፓንና አሜሪካ ያሉትንም አሳትፏል። የጦርነቱ ተጽዕኖም ዓለም አቀፋዊ ነበር። መረጃዎች እንደሚያመለክቱት የመጀመሪያው የዓለም ጦርነት የብዙ ሚሊዮን ሰዎችን ሕይወት ቀጥፏል። አንዳንድ መረጃዎች የሟቾችን ቁጥር ከ15 እስከ 22 ሚሊዮን ያደርሱታል። ይህ አሃዝ በራሱ በጦርነቱ ወይም ደግሞ በተለያዩ በሽታዎች ምክንያት የሞቱትን ይጨምራል። በጦርነቱ የቆሰሉ ሰዎች ቁጥር ደግሞ 23 ሚሊዮን ይገመታል። ታዲያ ለዚህ እጅግ አውዳሚ ለሆነ ጦርነት መነሳት በምክንያትነት የሚጠቀሱ በርከት ያሉ ጉዳዮች አሉ። ከነኚህ መካከል እንደ አውሮፓውያኑ አቆጣጠር 1914 ጦርነቱ ከመጀመሩ በፊት በነበሩ ዓመታት ማለት ነው፣ በአውሮፓ ሀገሮች መካከል የነበረው ኢኮኖሚያዊ፣ ወታደራዊና ፖለቲካዊ ፉክክር ተጠቃሽ ነው። በእነኛ ሀገራት መካከል ጠንካራና ትልቅ ወታደራዊ ኃይልን ከመገንባት በተለያዩ የዓለማችን አካባቢዎች በተለይም ደግሞ በአፍሪካና እስያ አህጉሮች ቅኝ ግዛትን ከማስፋፋት እንዲሁም ዓለም አቀፍ ተጽዕኖን ከማሳደግ ጋር በተያያዘ ብርቱ የሆነ ፉክክር ይደረግ ነበር። ይህ ብርቱ ፉክክር ደግሞ አገራት ከሌሎች አገራት ጋር ወታደራዊ ጥምረቶችን እንዲፈጥሩ እንዲሁም የተለያዩ ስምምነቶችን እንዲፈራረሙ ያደርጋል። በዚህም በአንድ ወገን ብሪታንያ፣ ፈረንሳይና ሩሲያ የሶስትዮሽ ህብረትን ሲፈጥሩ፣ በሌላ ወገን ደግሞ ጀርመን፣ ኦስትሪያ፣ ሃንጋሪና ጣሊያን ሌላ ጥምረትን ይፈጥራሉ። በእነኚህ በሁለቱም ጎራዎች አባል አገራት በሌላ ሶስተኛ አገር ወረራ ወይም ጥቃት ቢፈጸምባቸው ጥቃት ለተፈጸመበት አባል አገር ድጋፍ ለመስጠት ስምምነት ላይ ይደርሳሉ። ከዚያም በሁለቱም ጎራዎች በተለይ ወታደራዊ አቅምን የመገንባቱ ስራና ፉክክር ይበልጥ እየጠነከረ ይመጣል። እነኚህ ፉክክሮች ታዲያ በአገራቱ መካከል ጦርነት አይቀሬ መሆኑን ያመላክቱ ነበር ነው የሚባለው። ያልታወቀው ጦርነቱ መቼ እንደሚፈነዳ ብቻ ነበር። እንግዲህ አውሮፓ እንዲህ በሁለት ጎራዎች መካከል በነበረ ፉክክር ተወጥሮ በነበረበት ጊዜ የአንደኛው ጎራ አባል የነበረችው የኦስትሪያ ሃንጋሪ ንጉሣዊ ቤተሰብ የሆነው ፍራንዝ ፈርዲናንድ ከባለቤቱ ጋር በወቅቱ በኦስትሪያ ሃንጋሪ ቅኝ ግዛት ስር ወደ ነበረችው ቦስኒያ ዋና ከተማ ሳራሪቮ ለጉብኝት ያመራል። በዚህ ወቅት ነው እንግዲህ ይህ የንጉሣዊ ቤተሰብ አባልና ባለቤቱ በአንድ የ19 ዓመት ቦስኒያ ወጣት የተገደሉት። ይህ ግድያ የተፈጸመው በኦስትሪያ ሃንጋሪ ቅኝ ግዛት ስር በነበረችው ቦስኒያ ውስጥ ቢሆንም ኦስትሪያ ሃንጋሪ ግን ለግድያው ተጠያቂዋ ሰርቢያ ናት ስትል ከሰሰች። ኦስትሪያ ሃንጋሪ ለዚህ የሰጠችው ምክንያት ከባልካን አካባቢ ሀገራት መካከል አንዷ የሆነችው ሰርቢያ ከኦቶማን ቱርክ ቅኝ ግዛት ከተላቀቀች በኋላ ቦስኒያውያን በኦስትሪያ ሃንጋሪ ላይ እንዲነሱ እየቀሰቀሰች ነው የሚል ነበር። እንግዲህ የንጉሳዊ ቤተሰብ አባልና ባለቤቱ መገደልን ተከትሎ ኦስትሪያ ሃንጋሪ ከግድያው ጀርባ እጁ አለበት ባለችው ሰርቢያ ላይ እንደ አውሮፓውያኑ አቆጣጠር 1914 ጦርነት አወጀች። ብዙዎችም ይህንን ክስተት የመጀመሪያው የዓለም ጦርነትን ያስጀመረ ክስተት ነው ይሉታል። ኦስትሪያ ሃንጋሪ ሰርቢያ ላይ ጦርነት ስታውጅ ከሰርቢያ ጋር የጠነከረ ግንኙነት የነበራት ሩሲያም ሰርቢያን ደግፋ ጦርነት ውስጥ ገባች። ከዚያም ከጀርመንና ኦስትሪያ ሃንጋሪ ጎራ ከነበረችው ጣሊያን በስተቀር በሁለቱም ጎራዎች ያሉ አገራት ጦርነቱን ተራ በተራ ተቀላቀሉ። በዚህም ጀርመንንና ኦስትሪያ ሃንጋሪንን ኦቶማን ቱርክና ቡልጋሪያ ተቀላቀሏቸው። ይህ ጎራ የማዕከላዊ ኃይሎች በሚል ስያሜ ይጠራ ነበር።
ብሪታንያ ፈረንሳይና ሩሲያን ደግሞ ሰርቢያ፣ ቤልጂየም፣ ጃፓንና ሞንቴኔግሮ ተቀላቀሏቸው። ይህኛው ጎራ ደግሞ የተባበሩት ኃይሎች በሚል ስያሜ ይጠራል። በወቅቱ ጣሊያንና አሜሪካ ገለልተኛ የነበሩ ቢሆንም ቆየት ብለው ግን ይህንን የመጀመሪያው የዓለም ጦርነትን ተቀላቅለዋል። እንዴት? አሁንም አብራችሁን ቆዩ። በዚያውም ላይክ፣ ሼር እና ሰብስክራይብ ያድርጉ። እንደ አውሮፓውያኑ አቆጣጠር 1914 የመጀመሪያው የዓለም ጦርነት ከመጀመሩ በፊት በነበሩት ዓመታት ከጀርመንና ኦስትሪያ ሃንጋሪ ጋር ጥምረት ፈጥራ የነበረችው ጣሊያን ጦርነቱ ሲጀመር ገለልተኛ ሆና የቆየች ቢሆንም እንደ አውሮፓውያኑ አቆጣጠር 1915 ላይ የብሪታንያ ፈረንሳይና ሩሲያን ጎራ ተቀላቅላለች። ጣሊያን ይህንን ጎራ የተቀላቀለችበት ምክንያት ጦርነቱ ሲጠናቀቅ በኦስትሪያ ሃንጋሪ ግዛት ስር የነበሩ አካባቢዎችን እንደምትወስድ በተባበሩት ኃይሎች ማለትም በብሪታንያ ፈረንሳይና ሩሲያ ቃል ስለተገባላት ነበር። አሜሪካም እንዲሁ ረዘም ላለ ጊዜ ጦርነቱ የራሳቸው የአውሮፓውያን የውስጥ ጉዳይ ነው በሚል ራሷን ገለልተኛ አድርጋ ቆይታለች። ይሁን እንጂ ወደ ኋላ ላይ አውሮፓውያን ባህር ላይ ያደርጉት በነበረው ውጊያ የጀርመን የጦር መርከቦች በወሰዱት እርምጃ ብዛት ያላቸው መርከቦች ሰምጠው የብዙዎች ሕይወት ያልፋል። ታዲያ በዚህ የጀርመን መርከቦች በወሰዱት እርምጃ ሕይወታቸውን ካጡ ዜጎች መካከል አሜሪካውያንም ነበሩበት። ይህ ጉዳይ ደግሞ አሜሪካን አስቆጥቶ እንደ አውሮፓውያኑ አቆጣጠር 1917 ላይ አሜሪካ ጀርመን ላይ ጦርነት በማወጅ የነ ብሪታንያ ፈረንሳይና ሩሲያን ጎራ እንድትቀላቀል አደረገ። ይህም ለዚህ ጎራ ለተባበሩት ኃይሎች ማለት ነው ከፍተኛ የሆነ የሞራል መነሳሳትን ይፈጥራል። ተጨማሪ የአሜሪካ ሰብአዊና ወታደራዊ ድጋፍም አውሮፓ መድረስ ይጀምራል። ጦርነቱን የማሸነፉ ሚዛንም ወደ ተባበሩት ኃይሎች ያጋድላል። በአንጻሩ የማዕከላዊ ኃይሎች ጎራ መፈራረስ ይጀምራል። በኋላ ላይ እንደ አውሮፓውያኑ አቆጣጠር 1918 የመጀመሪያው የዓለም ጦርነት በተባበሩት ኃይሎች አሸናፊነት ተጠናቀቀ። ጦርነቱ መጠናቀቁን ተከትሎ በተካሄደ የሰላም ኮንፈረንስም ለዓለም ዘላቂ ሰላምን ያመጣል በሚል ትልቅ ተስፋ ተጥሎበት የነበረው የቨርሳይሉ ስምምነት ተፈረመ። ነገር ግን ይህ የቨርሳይሉ ስምምነት ለዓለም ዘላቂ ሰላምን ከማምጣት ይልቅ የሁለተኛው የዓለም ጦርነት እንዲነሳ እንደ እርሾ ሆኖ አገልግሏል ይባላል። እንዴት? በቀጣይ ዝግጅታችን የምንመለስበት ይሆናል። እስከዛው ሰላም ቆዩን።